እናንተዬ እንደ ህመም ስሜት ምርጥ ማስታወሻ ምርጥ ስጦታ አለ። ይነው ስለ ህመም ሳወራ ስለ ጤና ህመም ብቻ አይደለም። በሪሌሽንሺፕ መታመም፣ በገቢ መታመም፣ በኪስ መታመም፣ በኬሪየር ነው፣ በማህበራዊ ህይወትም መታመም የሚገርሙ ስጦታዎች ናቸው። የሆነ ነገር ላይ ስንታመም ያው ኦብቪየስሊ ህመምን ግዴለሽ ሆኖ መተው ልክ አይደለም። ምክንያቱም ያ በህመም የጀመረን ነገር በሞት ነው የሚጠናቀቀው። ለምን አመምከኝም ደግሞ አይባልም። ሁሉም ምቾት የሚነሱ ህመሞች የሚሰጡን አንደኛ ስለምንችል ነው። መሰቃየት ምርጫ ነው በህመሞቻችን። ነገር ግን ህመሙ የምንታመምባቸውን ነገሮች ብንፈታ ልንሆን የምንችላቸውን ነገሮች ትልቅ ስለሆኑ ልንማርባቸው፣ ልናድግባቸው የሚሰጡ ስጦታዎች ናቸው። የዛሬ ዓመት አካባቢ ልክ በዚህ ወቅት ጤና የታወቆ ነበርና በዛ ሰዓት አንደኛ እንደማስበው ያን ያህል ጠንካራ እንዳልሆንኩ ተምሬያለሁ። ከዛም ውጪ ደግሞ ጤና ምን ያህል ትልቅ ስጦታ እንደሆነ የማመሰግንበትን ነገር በጣም ነው ያበዛልኝ ፈጣሪ ማለት ነው። ስለዚህ ያው ዞሮ ዞሮ እንደየቤቱ መልኩ ይለያያል። የምንታመምባቸው ምቾት የምናጣባቸው ነገሮች ወደ ህይወት ይወረወራሉ ሁላችንም ጋር ማለት ነው። በዛ ወቅት በፍጹም ማለት የሌለብን ነገር ለምን አመምከኝ ሳይሆን ጌታ ሆይ በዚህ ህመም ውስጥ በዚህ ምቾት ማጣት ውስጥ ምን ልታስተምረኝ ነው? ሁለተኛ ደግሞ ከዚህ ውስጥ እንዴት እንደወጣ ትፈልጋለህ? ምን ላድርግ ብሎ መጠየቅ እጅግ በጣም የተሻለው ነገር ነው። ምክንያቱም ከዛ ህመም ጀርባ ትልቅ ማንነታችን ስለሚገለጽ፣ ትልቅ ከፍታ ስላለ ምን ይመስላችኋል? ለምን አመምከኝ ብለን እናለቃቅስ፣ እንነጫነጭ ወይስ ህመሞቻችንን መሸጋገሪያ ድልድይ አድርገን እንጠቀምባቸው?